ምርጥ አሳ ነው የሚወጣ እዚህ ግን ማለት ነው ጠበብ ያለ ቦታ ላይ ነው መሆን ያለው እና አሪፍ ነው እንጂ ማርያም ነው አሪፍ ነው እንጂ አንተ አትቀልድ ማርያም ላይ ጤና እናውቅም ሲቃቶሽ እስኪ ሀብቴ ወዳለበት ጎጥ ስለሆነ ወደዚያ አይሄዱ እመጣለሁ እኮ እየቀረጽኩ ነው። ድንጋይ የለም እሱ ላይ ድንጋይ የለም እሱ ላይ ድንጋይ አጣችሁ? አዎ ሀብቴ እንደ ቅድም ኋላህን ኧረ ጎበዝ ይሄ ነገር በጣም ከፍ አለ። ምንድን ነው እንደዚህ ከፍ አለ? በጣም የሚወጠር ይሻላል ዳርና ዳር። ኧረ ደንጊያ አለልህ በዚያ በኩል እንዳገባ በፍጹም ይኖረዋል ደግሞ እንጃጅር ያለች እንጂ በሙሉ እንዴ በደንብ አለች። እና መሳሪያ በትይዝ ከወሰደች በኋላ በጣም ያጠልቃል እኮ ምን ልታረጋት ነው? እና እንደያዘች ነጥቅ እኮ ናት። አንድ ሰው ቀድሜ መጥቼ ወይ እንዲህ ና በል እኔ ልግባ። በደንብ አድርገህ አሳየውማ ወጥሮ እንዲዘው በጉ نبي عطفتن አይሰማም እንዴ? አትፍጠን አንተ።
አትፍጠን፣ እዚያው ቆይ አንተ። ኧረ እዚያው ሁን እስኪ በእናትህ አያሸቀኛውንስ እስኪ እዚያው ሁን። ቆይ እስኪ ቆይ አንተ እዚያው ይኖራል። አንተ ዝም ባችሁንማ ይኖራል እና በቀር ሁል ጊዜ ሊገኝ ነው እንዴ? መሆናችሁ አለ አሁን አልወጣም። ዘግይተን እኮ ምናችሁ ነው? ደህና ነው እንጂ ምን ያና ብራን ሰው ማለት የቅድም ነው። ላንተ አንጦ ያ ይግባው። ተው ይሄን ፈስና ከተት እንዳለ ዘመክተት አዎ በዚያ ነው የገባ። አትቅደዱት ነው በጣም አትሳቡት እንጂ እንዳይቀደድ። በጣም አትሳቡት እንዳይቀደድ። ዝቅ በል እንጂ ሀብቴ ሳባ አይደለም ሀብቴ። ዝቅ ስትል ትንሽ አዎ ችግር የለም ተው መብሬ። እኔ በዳር በኩል ሆኜ ገሰግሳለሁ። ለምን ብትለኝ መብሬ አላወቀበትም እየፈጠነ ዝም ብሎ አዎ ዝም ብሎ መብሬ እዚህ ይሁን። እኔ ዝም ብዬ ዳር ለዳር እየመታሁት ነው። ዳሩ እርዝመ ዳሩ ፍጠኑ አፍጥነው እንዲያበላ አንተ ውስጥ ሳበው
እንዴ ለፍተን የለም አትበል ሀብቴ ተው። ሳበው ዝም ሳበው ውጣ መብሬ ዝም ብለህ ውጣ ና እዚህ ጥላው ላይ አንተው ጥላው ላይ